በአንድ ጀንበር ከዘመናዊ የቅንጦት ህይወት ተነስታችሁ ራሳችሁን ከ200 ዓመት በፊት በነበረ የድሮ መንደር ውስጥ ብታገኙትስ? ሶን ኦፍ ኤ ሪች የተሰኘውን ገራሚ የሩሲያ ፊልም ይዘንላችሁ መጥተናል። እስከ ታሪካችን ፍጻሜ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው ሳም በሚባል አንድ በጣም ሀብታም የሩሲያዊ ሰው ልጅ ነው። የሳም አባት የሩሲያ ትልቅ ነጋዴና በጣም ኃይለኛ ሰው ነው። ሳም የአባቱን ሀብት በመጠቀም በጣም ትዕቢተኛ ሆኗል። ጊዜውን በሙሉ በምሽት ክለቦች ጭፈራና ሰዎችን በማሰቃየት ያሳልፋል። ምንም እንኳን በህይወቱ አንድም ቀን አንድም ሳንቲም ሰርቶ ባያውቅም የአባቱን ገንዘብ ግን በማይረቡና ስህተት በሆኑ ነገሮች ላይ ያባክናል። ሳም ብዙ ገንዘብ ስላለው ማንንም እንደራሱ እኩል አያይም ነበር። ሁል ጊዜ ሰዎችን በንቀት ይመለከት ነበር። በሳም ድርጊት አባቱ በጣም ተበሳጭቶ ነበር። አንድ ምሽት ሳም አንዲትን ሴት ለፍላጎቱ ከተጠቀመባት በኋላ በግዴታ ከመኪና ያወርዳታል። ከዚያ በኋላ የፌራሪ መኪናውን በከፍተኛ ፍጥነት ይነዳል። በገንዘብ ስቃር ውስጥ ከመጠመዱ የተነሳ ማንኛውንም ህግ አያከብርም ነበር። በመንግስት ህይወቱ እያንዳንዱን ህጎች ይጥሳል። ከዚያ በኋላ የፖሊሶች ፊት ላይ ገንዘብ በመወርወር ራሱን ያስፈታል። በገንዘብ የዓለምን ማንኛውንም ነገር መግዛት ይቻላል ብሎ ያስብ ነበር። ነገር ግን ይህ የእሱ አስተሳሰብ ብቻ ነበር። አንድ ቀን መኪናውን በከፍተኛ ፍጥነት እየነዳ እያለ የፖሊስ መኪና ወደ እርሱ መጥቶ መኪናውን እንዲያቆም ይነግረዋል። ምክንያቱም በከፍተኛ ፍጥነት እየነዳ ነበር። ሳም መኪናውን ያቆማል። የፖሊሱ ፊት ላይም ገንዘብ ይወረውርና ከዚህ ጥፋ ይለዋል። ነገር ግን ይህ ፖሊስ እንደ ሌሎቹ ፖሊስ አልነበረም። ይህንን በማየት ሳም በንዴት መኪናውን ከዚያ ለማውጣት ይሞክራል። ነገር ግን ፖሊሱ መኪናውን ለማስቆም ከፊቱ ይቆማል። አሁን ሳም የበለጠ ይናደዳል። ስለዚህ ለፖሊሱ ግድ ሳይሰጠው መኪናውን ይነዳል። ያንን ፖሊስ በመኪናው ቦንቴ ላይ አንጠልጥሎት ይሄዳል። ፖሊሱ በመኪናው ቦንቴ ላይ ተንጠልጥሎ በማየቱ ሳም በከፍተኛ ድምፅ ይስቃል። በሳም በዚህ ድርጊት ፖሊሱ ይቆስላል። በዚህ ምክንያት ሳም ወደ እስር ቤት ይገባል። እስር ቤት ቢገባም ባደረገው ነገር አይጸጸትም ነበር። ይልቁንም ለፖሊሶቹ እዚህ እስር ቤት ውስጥ ሴት እንዲያመጡለት ይጠይቅ ነበር። አሁን ሳም የሀብታም ሰው ልጅ ስለነበረ ፖሊሶቹ ምንም አይሉትም ነበር። ፖሊሱ ለሳም አባት ቅሬታውን ያቀርባል። ከጥቂት ጊዜ በኋላ የሳም አባት ወደ እስር ቤት ይመጣል። እሱም በጣም ኃይለኛ ሰው ነበር። ፖሊሱ ለሳም አባት ልጅህ በጣም ተበላሽቷል፣ እኩለ ሌሊት ላይ ፖሊስ መንገድ ላይ ሲጎተት ነበር፣ አሁን ያ ፖሊስ ሆስፒታል ገብቷል ብሎ ይነግረዋል። ይህንን የሰማው የሳም አባት ለፖሊሱ ለልጄ ስህተት ይቅርታ ጠይቀሃለሁ፣ ከዛሬ ጀምሮ እንዲህ አይነት ስህተት እንደማይደግም ቃል እገባልሃለሁ ይላል። ፖሊሱም ለሳም አባት ክብር ሲል ሳምን ይለቀዋል። ከዚያ በኋላ የሳም አባት ሳምን እየጎተተ ወደ ውጭ ያወጣውና መቆጣት ይጀምራል። ነገር ግን በሳም ላይ የአባቱ ንግግር ምንም ተጽዕኖ አልነበረውም። በአባቱ ፊት ሲጋራ ማጨስ ይጀምራል። በእውነቱ የሳም እናት ሞታለችና ሳም የአባቱ ብቸኛ ልጅ ነበር። ስለዚህ የሳም አባት የሳምን እያንዳንዱ ፍላጎቶች ማሟላት ነበረበት። ሳምም አባቱ ከመቆጣት ውጪ ምንም ሊያደርገው እንደማይችል ያውቅ ነበር። ነገር ግን አሁን የሳም አባት በሳም በጣም ተቸግሮ ነበር። የሳም አባት ካልተገታ ወንጀለኛ እንደሚሆን ይገነዘባል። ስለዚህ ለዚህ የሆነ ነገር መደረግ አለበት። ሳምን ለማረም የሳም አባት ወደ አንዲት ጓደኛው ጋር ይሄድና የሳምን ሁኔታ በሙሉ ያስረዳታል። ለጓደኛው ሳምን በማንኛውም ዋጋ ሌሎችን የሚያከብር ተራ ሰው ማድረግ እፈልጋለሁ ይላታል። ይህንን ስትሰማ ለዚህ አንድ መንገድ አለ ትላለች። ብዙ የተበላሹ ልጆችን ያረማ አሰልጣኝ ያውቃለሁ። ምንም እንኳን መንገዱ ትንሽ የተለየ ቢሆንም ሳም ሙሉ በሙሉ እንደሚስተካከል ዋስትና ሰጣለሁ። እሱ ጥሩ ሰው ይሆናል ትላለች እና አሁን የሳም አባት ያንን አሰልጣኝ ለማግኘት ይሄዳል። ነገር ግን ሁለቱም ወደ ቤት ሲገቡ አሰልጣኙ ራሱን በገመድ አንቆ በማየታቸው ይደነግጣሉ። በእውነቱ ይህ ሁሉ የውሸት ነበር። ይህንን ሁሉ ነገር እሱ ነበር ያዘጋጀው። እሱ እንደዚህ አይነት ዝግጅቶችን በማድረግ ብዙ የተበላሹ ልጆችን እንዳረመ ይናገራል። ያ አሰልጣኝ ለሳም አባት አንድ የተቆረጠ ጣቱን ያሳየዋል። እሱም እውነተኛ ጣት ሳይሆን ሰው ሰራሽ ነበር። ይህንን በማየት የሳም አባት በአሰልጣኙ በጣም ይደነቅና የሳምን ልምዶች በሙሉ በመንገር ሳምን ለማረም እቅድ እንዲያወጣ ይነግረዋል። በሌላ በኩል ሳም እንደ ሁል ጊዜው መኪናውን ፓርኪንግ ክልክል ነው በሚል ቦታ ላይ ሲያቆም ይታያል። ነገር ግን ሲመለስ አንድ የጭነት መኪና ትራክ መኪናውን ጭኖ እየወሰደው መሆኑን ያያል። ይህንን በማየት በንዴት በጭነት መኪናው ጀርባ መሮጥ ይጀምራል። በመሮጥ ላይ ያለ አንድ ሰው ከጀርባው ይተኩስበታል። በዚህም ሳም ራሱን ይስታል። ከጥቂት ጊዜ በኋላ ሳም ሲነቃ ራሱን በፈረሶች በረት ውስጥ ያገኘዋል። በድንገት እንዴት እዚህ እንደመጣ ሳያውቅ ይደነግጣል። ነገር ግን ብዙ ከማሰቡ በፊት አርተር የተባለ ልጅ ወደ እርሱ ይመጣል። አርተርም ለሳም ቶሎና ጌታው እየመጣ ነው፣ ሁሉንም ፈረሶች ማዘጋጀት አለብን፣ አለበለዚያ ትቀጣለህ ይለዋል። ሳም ምንም አይገባውምና አርተርን ገፍቶ ያርቀዋል። ሳም እንዴት እዚህ እንደደረሰ ምንም ሊረዳ አልቻለም። ከዚያም አንድ ሰው መጥቶ ሳምን እየጎተተ ወደ ውጭ ወስደዋል።
ከዚያም በሳም ላይ መጮህ ይጀምራል። ትናንት ማታ ፈረሶቹን እንድታዘጋጅ ነግሬህ ነበር፣ ለምን አላዘጋጀህም ይለዋል። ይህንን ሲሰማ ሳም ስለ ትናንት ማታ ተወውና እኔ አንተን በህይወቴ ለመጀመሪያ ጊዜ እያየሁ ነው ይለዋል። ከጥቂት ጊዜ በኋላ የዚህ ቦታ ባለቤትና ልጁ ጃክ ይመጣሉ። ሳምን ጎትቶ ያወጣው ሰው ለባለቤቱ ሳም ፈረሶቹን ለማዘጋጀት እምቢ ብሏል ይላል። ይህንን ሲሰማ ባለቤቱ በጣም ይቆጣና ሳም በግርፋት ይቀጣ ይላል። የባለቤቱን ትዕዛዝ በመቀበል ያ ሰው ሳምን ይገርፈዋል። ባለቤቱም እኔ ሻይ ለመጠጣት እየሄድኩ ነው፣ ስመለስ ፈረሶቹ ተዘጋጅተው መጠበቅ አለባቸው፣ አለበለዚያ ሳም ሌላ 100 ግርፋት ይገረፋል ይላል። ሳም ምን እየተካሄደ እንዳለ ምንም አልገባውም ነበር። አሁን ሳምን ከ100 ግርፋት ለማዳን አርተር ወደ እርሱ ይመጣና ሳምን ወደ ፈረሶቹ በረት ይወስደዋል። ወደ ፈረሶቹ በረት ከገቡ በኋላ ሳም ለአርተር ስልክ መደወል አለብኝ፣ እነዚህ ሰዎች እንደገረፉኝ ለአባቴ ከነገርኩት አባቴ የሁሉንም ህይወት ያጠፋል ይለዋል። ይህንን ሲሰማ አርተር ይህ ስልክ ምንድን ነው? እኔ ስለ እርሱ ምንም አላውቅም፣ ዝም ብለህ ፈረሶቹን አዘጋጅ፣ አለበለዚያ ሌላ 100 ግርፋት ይደርስብሃል ይለዋል። ሳም በድንገት እንደዚህ ያለ ቦታ ላይ በመታሰሩ በጣም ይጨነቃል። ስለዚህም ሳም ከዚህ ለማምለጥ ይሞክራል። በመሮጥ ላይ እያለ ለመንደሩ ሰዎች ለፖሊስ ደውሉ ይላቸዋል። ነገር ግን እነዚህ ሰዎች ፖሊስ አያውቁም ነበር። ሲሮጥ ይህ ከተማ ሳይሆን መንደር መሆኑን ያያል እና የሰዎቹን ያኗኗር ዘይቤ በማየት የ2019 ሳይሆን የ18ኛው ክፍለ ዘመን መሆኑን ይረዳል። ማለትም ከራሱ ጊዜ በ200 ዓመት ወደ ኋላ ተመልሷል። አሁን ከዚህ በሆነ መንገድ መውጣት ይፈልጋል። ነገር ግን ከዚያ አንድ ሰው ሳምን ይዘዋል። ባለቤቱ ሳም ከመንደሩ ለማምለጥ እንደሞከረ ሲያውቅ በስቅላት እንዲቀጣ ይፈርዳል። አሁን ከመንደር በማምለጥ ወንጀል ሳም ከሌሎቹ ሰዎች ጋር ለስቅላት እየተወሰደ ነበር። ሳም ሊሰቀል ሲል የባለ ርስቱ ልጅ ትመጣለች። እሷም ለአባቷ እንዲህ አይነት ደም ማፍሰስ ሰልችቶኛል፣ ዛሬ ልደቴ ነው፣ ቢያንስ ዛሬ የማንንም ሕይወት አታጥፋ ትላለች። ባለ ርስቱም የልጁን ቃል ይቀበልና ሳምን ይለቀዋል። አሁን በዚህ መንደር ውስጥ የሚሆነውን ነገር ሁሉ አንድ አሞራ ከላይ ሆኖ ያይ ነበር። ከዚያም ይህ አሞራ ከመንደሩ ውጭ ወደ ተሰራ አንድ ቤት ይደርሳል። እዚያ አንድ ሰው ይዘዋል። እዚህ ጋር ነው ይህ አሞራ ሳይሆን ድሮን መሆኑን የምናውቀው። ይህ ሁሉ ዝግጅት በሳም አባት ብዙ ገንዘብ ወጥቶበት ሳምን ለማረም የተደረገ ነበር። አሰልጣኙ በጫካ መሃል አንድ መንደር ሰርቷል። እዚያም ሳም የጊዜ ጉዞ አድርጎ ወደ 18ኛው ክፍለ ዘመን እንደመጣና እዚህ የአገልጋይ ህይወት እየኖረ እንደሆነ እንዲሰማው ያደርጋል። እዚህ የሚሰሩ ሰዎች ሁሉ ተዋናያን አክተር ናቸው እና ስራቸውን በጥንቃቄ ለመስራት በመንደር ውስጥ በየቦታው የተደበቁ ካሜራዎች አሉ። በአጉሊ መነጽር ማይክሮፎን አማካኝነት አሰልጣኙ ለተዋናያኖቹ ምን ማድረግ እንዳለባቸው ይነግራቸዋል። ሳም አሁን የጊዜ ጉዞውን አድርጎ ወደ 18ኛው ክፍለ ዘመን መምጣቱን አምኖ እንደተቀበለ ይታያል። አሁን ሳም ሳይወድ ከነዚህ ሰዎች ጋር አብሮ መኖር ይጀምራል። ሳም ማለዳ ፀሐይ ስትወጣ ይነቃል። ቀደም ሲል ሳም በቤቱ ዘመናዊ መታጠቢያ ቤት ይዝናና ነበር። አሁን ግን በጫካ ውስጥ ሜዳ ላይ ይጸዳዳል። ለቁርስ ደረቅ ዳቦ ይሰጠዋል። ከዚያ ተግባራቶችን እየተወጣ ፈረሶቹን ያዘጋጃል። በዚህም ሳም ብዙ ችግሮችን ይጋፈጣል እና ሳም ስህተት ከሰራ እንደ ቅጣት ይገረፋል። ማታ ደግሞ በአልጋ ላይ ከመተኛት ይልቅ በግዴታ መሬት ላይ ይተኛል። ሳም እንዲህ ያለውን ህይወት እንዴት መኖር እንዳለበት ምንም አልገባውም ነበር እና ሳም ሁል ጊዜ ወደ ራሱ ጊዜ ማለትም ወደ 2019 መቼ እንደሚመለስ ወደ አምላኩ ይጸልያል። አንድ ቀን ሳም በመንደር ውስጥ እየተዘዋወረ እያለ በአቅራቢያው የሚያለቅስ ሰው ድምጽ ይሰማል። ሳም ሄዶ ሲያይ ይህች የባለ ርስቱ ልጅ ሶፊያ መሆኗን ያውቃል። ሳም ወደ እርሷ ሄዶ ለምን እንደምታለቅስ ይጠይቃታል። ሶፊያም አባቴ ለአንድ ሽማግሌ ሊድረኝ ይፈልጋል፣ እኔ ደግሞ እሱን ማግባት አልፈልግም ትላለች። ነገር ግን ይህ ለሳም ምንም ግድ አይሰጠውም ነበር። ሳም ይህ እኮ ጥሩ ነገር ነው፣ ያ ሽማግሌ በቅርቡ ይሞታል እና ሀብቱን በሙሉ አንቺ ትወስጃለሽ ይላታል። ሳም እዚህ መጥፎ ሁኔታ ውስጥ ቢሆንም አሁንም ተንኮሉን አላቆመም ነበር። በነጋታው የባለ ርስቱን ዶሮ ይሰርቃል፣ ምክንያቱም በየቀኑ አትክልት መብላት ሰልችቶት ነበር። ሳም ለጓደኛው አርተር ቶሎ አብስለህ አምጣውና ሁለታችን አብረን እንበለዋለን ይለዋል። ዶሮ ሲበስል ግን ሳም ብቻውን ሙሉ ዶሮን ይበለዋል። አርተርም ምንም አላስቀረለትም ነበር። አርተር ወደ እርሱ መጥቶ የድርሻውን ዶሮ ሲጠይቅ ሳም ያንተንም ድርሻ በልቼዋለሁ ይለዋል። ይህንን ሲሰማ አርተር በጣም ያዝናል። ከጥቂት ጊዜ በኋላ በባለ ርስቱ ቤት የአገልጋዮች አለቃ ከዶሮዎቹ መካከል አንዷ እንደጎደለችና ያቺ ዶሮ በቤት ውስጥ ካሉ አገልጋዮች በአንዷ ተሰርቃ እንደተበላች ያውቃል። ስለዚህ እዚህ የሚሰሩትን ሰዎች ሁሉ በመስመር መሬት ላይ ያስቀምጣቸዋል እና ዶሮውን የሰረቀው ራሱን ያውጣ አለበለዚያ ሁሉም ይቀጣል ይላቸዋል። ማንም ሊያምን ፈቃደኛ ካልሆነ በኋላ አርተር ይጠረጠራል። አርተርን ወደ ፈረሶቹ በረት ወስዶ በጣም በከፍተኛ ሁኔታ ይደበድበዋል። ሳም ይህንን ሁሉ እያየ ነበር፣ ነገር ግን እውነቱን
አይናገርም። ሳም ስለ ራሱ ብቻ ነበር የሚያስበው። አሁንም ሌላ ሰው በስቃይ ላይ ሲሆን ምንም ግድ አይሰጠውም ነበር። ከጥቂት ጊዜ በኋላ አርተር ወደ ሳም ይመጣል እና ሸሚዙን ከፍ አድርጎ በጀርባው ላይ ያለውን ግርፋት ምልክት ያሳየዋል። በእውነቱ የእውነተኛ እንዲመስል ተደርጎ የተሰራ ሜካፕ ነበር። ነገር ግን ሳም የእውነተኛ ሜካፕ መሆኑን አያውቅም ነበር። ሳም አርተር በእውነት የተገረፈ መስሎት ነበር። ነገር ግን አርተር በእሱ ምክንያት እንደተገረፈ እያወቀ እንኳን ሳም ለአርተር ትንሽ እንኳን አላዘነም። በዚያው ቅጽበት ሮዝ የተባለች ልጃገረድ ከፈረስ ላይ ትወርዳለች። ከፈረስ ላይ ስትወርድ ሳም የውስጥ ልብሷን ያያል። ይህንን ሁሉ በማየቱ በሳም ልብ ውስጥ ለጥቂት ጊዜ ስሜቶች መቀስቀስ ይጀምራሉ። ነገር ግን ያኔ ይህች ልጅ በ18ኛው ክፍለ ዘመን እንዴት ዘመናዊ ውስጥ ልብስ ትለብሳለች ብሎ ያስባል። ይህንን ሁሉ ከተረዳ በኋላ ሳም ወደዚያች ልጅ ይሮጣል እና የውስጥ ሱሪዋን እንድታሳዩ ይጠይቃታል። ሳም የወደፊት የውስጥ ሱሪ እንዴት አገኘሽ ይላታል። ያቺ ልጅ ምንም ምላሽ በማትሰጥበት ጊዜ ሳም በግዴታ ላይ ይሞክራል። አሁን ሳም ሁሉንም ነገር ከማየቱ በፊት የመንደሩ ሰዎች መጥተው ያቺን ልጅ ከሳም ያስጥሏታል እና ያቺ ሮዝ የተባለችው ልጃገረድ በፈረሷ ላይ ተጭና ትሄዳለች። በሌላ በኩል በቁጥጥር ክፍል ውስጥ አሰልጣኙ ሳም ይህ ሁሉ እውነት ሳይሆን የውሸት መሆኑን እንዲያውቅ በምንም መንገድ አልፈለገም ነበር። በማንኛውም ሁኔታ ሳምን ቀይሮ ማረም ይፈልግ ነበር እና ሳም እውነቱን ካወቀ መቼም ሊታረም አይችልም ነበር። በዚያው ቅጽበት የሳም አባት ይህ ሁሉ እንዲቆም ይናገራል። ምክንያቱም ይህን ያህል ጥረት ቢደረግም ልጁ ለመስተካከል ፈቃደኛ አልነበረም። ነገር ግን ያኔ ሳም በመንደር ውስጥ ሮዝን ይቅርታ ለመጠየቅ እየፈለጋት እንደሆነ የሚገልጽ መልእክት ይደርሰዋል። ይህንን መልእክት ሲሰማ ትንሽ ተጨማሪ ጥረት ማድረግ አለብን ብሎ ያስባል። ከዚያ በኋላ አሰልጣኙ ጽር ማይክራፎን አማካኝነት ለሮዝ ቶሎ ብለሽ በሳም ፊት ለፊት ይችላታል። ሮዝ በሳም ፊት ስትመጣ ሳም በእውነት ይቅርታ ይጠይቃል እና ከአንቺ ጋር እንዲያለ ብልግና መፈጸም አልነበረብኝም ይላል። ሮዝ ሳምን ይቅር ትለዋለች እና ከሳም ጋር ብዙ ሳታወራ ከዚያ ትሄዳለች። አሁን ማታ በመንደር ውስጥ የአንድ ባህል ፌስቲቫል አለ። ለዚህም ሁሉም ይዘጋጃሉ። በፌስቲቫሉ ላይም ሁሉም ይዘፍናሉ፣ ይጨፍራሉ እና በጣም ይደሰታሉ። በዚህ በዓል ላይ ሳም ከመንደሩ ሰዎች ጋር መደነስ ይጀምራል። ያኔ የባለ ርስቱ ልጅ ሶፊያ መጣ ከሳም ጋር መደነስ ትጀምራለች። እሷ ቀስ በቀስ ወደ ሳም ለመጠጋት ትሞክራለች እና ያንን ሀብታም ሽማግሌ መቼም አላገባም፣ ለራሴ ቆንጆ ወጣት ልጅ እየፈለኩ ነው ትላለች። ወጣት ወንድ ካላገኘው ራሴን እገላለሁ ትላለች። በእውነቱ ይህ ሁሉ የአሰልጣኙ እቅድ ነበር። ሳም በባለ ርስቱ ልጅ የፍቅር ወጥመድ ውስጥ እንዲወድቅና በልቡ ውስጥ ስሜት ተፈጥሮ እንዲለወጥ ነበር። ነገር ግን ሳም በባለ ርስቱ ልጅ ላይ ምንም ፍላጎት አልነበረውም። እሱ አሁንም ሮዝን ይፈልጋት ነበር። ሮዝ በአንድ ቦታ ላይ ብቻዋን ተቀምጣ ያያታል። ይህንን ሲያይ ወዲያውኑ ወደ ሮዝ ይመጣል እና ሊያናገራት ይሞክራል። ነገር ግን ሮዝ ከሳም ጋር ብዙ አታወራም። ያኔ አርተር መጥቶ የባለ ርስቱ ልጅ በኩሬ ውስጥ እየሰመጠች እንደሆነ ይነግረዋል። ይህንን እንደሰማ ሳም እሷን ለማዳን እየሮጠ ይሄዳል። እናም ያድናታል። የጌታውን ልጅ አድኖ ወደ ቤት ይወስዳታል። እዚያም የጌታው ልጅ ወደ እርሱ ለመቅረብ ትሞክራለች። ነገር ግን ሳም በዚያ ላይ ምንም ፍላጎት አልነበረውም። ስለዚህ እሷን እዚያው ትቶ ቀጥታ ወደ ሮዝ ይሄዳል። በዚህ በዓል ላይ ከኔ ጋራ ነይ ይላታል። ምክንያቱም ሳም በዚህ በዓል ላይ አብረው የሚቆዩ ወንድና ሴት ለዘላለም አጋር እንደሚሆኑ ሰምቶ ነበር። ነገር ግን ሮዝ ሳምን ችላ በማለት በሩን ትዘጋለች። በዚህም ሳም በጣም ያዝናል። በእውነቱ ሮዝ ሳምን ችላ ያለችው አሰልጣኙ ከሳም እንድትርቅ ስለነገራት ነበር። በሌላ በኩል አሰልጣኙና የሳም አባት ከቁጥጥር ክፍሉ ሆነው ይህንን ሁሉ ያያሉ። አሰልጣኙ ሳም ፍላጎቱ በጌታው ልጅ ላይ ሳይሆን በሮዝ ላይ መሆኑን ይረዳል። ስለዚህ በሚቀጥለው ቀን አሰልጣኙ ሮዝን ጠርቶ አሁን አክቲንግሽን መቀየር አለብሽ ይላታል። ሳም በሶፊያ ላይ ያለው ፍላጎት ጠፍቶ በእሷ ላይ ፍላጎት እንዳለው ይነግራታል። ስለዚህ ወደ ሳም መቅረብ አለብሽ ይላታል። ሮዝ ለዚህ ትወና ትስማማለች። ነገር ግን የሮዝ እውነተኛ ፍቅረኛ ይህንን ትወና አልወደደውም ነበር። እሱ ራሱ በዚህ ድራማ ውስጥ የባለ ርስቱን ልጅ ጃክን ሆኖ እየሰራ ነበር። ሮዝ ለፍቅረኛዋ ይህ ትወና ብቻ እንደሆነና ሳምን ጥሩ ሰው ለማድረግ ብቻ እየሰራች እንደሆነ ታስረዳዋለች። ይህንን ሲሰማ ፍቅረኛዋ በሀሳቧ ይስማማል። በሚቀጥለው ቀን በመንደር ውስጥ ባለ ርስቱ ስለ ልጁ ጃክ በጣም ተጨንቆ ይታያል። ምክንያቱም ጃክ ወደ ከተማ ሄዶ አንዳንድ ወታደሮችን መጥቶ ነበር እና አሁን ሌሎች ወታደሮች እሱን ለመቅጣት ወደ መንደሩ ሊመጡ ነው። ስለዚህ ባለ ርስቱ ሳምን ጠርቶ የልጄን ቅጣት በአንተ ላይ ውሰድ፣ በዚህ ምክንያት እኛ ነፃ እናወጣለን ይለዋል። ነፃነት የሚለውን ቃል ሲሰማ ሳም ለዚህ ይስማማል። በየቀኑ እዚህ እንደ ውሻ ከመኖር ይልቅ ለጥቂት ጊዜ ቅጣቱን መታገስ ይሻላል። ከዚያ በኋላ እድሜ ልኬን ነፃ ሆናለሁ ብሎ ያስባል። ከጥቂት ጊዜ በኋላ ወታደሮቹ መጥተው የባለ ርስቱን ልጅ መፈለግ ይጀምራሉ። እዚህ ጋር ሳም የባለ ርስቱ ልጅ ነኝ፣ ወደ ከተማ ሄጄ ወታደሮቹ የመጣዋቸው ነኝ ይላል። ይህንን ሲሰሙ እነዚያ ሰዎች ሳምን ይይዙታል፣ እንደ ቅጣት ይገርፉታል። ግርፋቱን ከበላ በኋላ ሳም አዳዲስ ልብሶችን ለብሶ ለነፃነቱ ቀጥታ ወደ ባለ ርስቱ ልጅ ይሄዳል። ስራዬን ጨርሻለሁ፣ አሁን ነፃ ልታወጣኝ ይገባል ይለዋል።
ይህንን ሲሰማ የባለርስቱ ልጅ ጃክ በሳም ላይ በከፍተኛ ድምጽ ይስቃል። ሳምን ወደ መሬት ጥሎት እንዴት ያለ ሞኝ ነህ፣ እንደዚህ በቀላሉ ነፃ ልትሆን አትችልም ይለዋል። ሳም ፊት ላይ ተፍቶ ሂድ ከዚህ ጥፋና ፈረሶቹን አዘጋጅ ይለዋል። ሳም በባለርስቱ ልጅ ድርጊት ምንም ሳይናገር ዝም ብሎ ከዚያ ይወጣል። በሌላ በኩል በቁጥጥር ክፍል ውስጥ ያሉት አባቱና አሰልጣኙ ይህንን በማየታቸው በጣም ያዝናሉ። ምክንያቱም ሳም ለመብቱ እንዲታገል ይፈልጉ ነበር። ሳም አሁን ይህንን ህይወት አምኖ ይቀበላል። በየቀኑ በሐዘን ውስጥ ሆኖ በፈረስ በረት ውስጥ ፈረሶችን ያዘጋጃል። እናም አብዛኛውን ጊዜ ከሮዝ ጋር ያሳልፋል። ሳም ሮዝን መውደድ ጀምሮ ነበር፣ ነገር ግን ሮዝ ትወና ላይ ብቻ ነበረች። በዚህ ሁኔታ ጥቂት ቀናቶች ያልፋሉ እና አንድ ቀን ሁለቱ እየተዘዋወሩ ሳለ የሳም አይኖች ሰማይ ላይ ባለው አሞራ ላይ ያርፋል። ከዚያም ለሮዝ ለብዙ ቀናት እያየሁት ነው፣ ይህ አሞራ ሁል ጊዜ በላይ ላይ ይበራል ይላታል። በእውነቱ ይህ ድሮን ሲሆን ሁል ጊዜ እነሱን ይከታተል ነበር እና ሮዝም ይህንን ታውቅ ነበር። ሮዝ ግን ይህንን አሞራ ከልጅነቴ ጀምሮ አውቀዋለሁ፣ መንደራችንን ለመጠበቅ ሁል ጊዜ በላያችን ላይ ይበራል በማለት ተዋሸዋለች። በዚያው ጊዜ የባለርስቱ ልጆች ሶፊያና ጃክ ይታያሉ። ሁለቱም በአሰልጣኙ ተቆጥተው ነበር። ሶፊያ ዋናው ገጸ ባህሪ ከሷ ተወስዶ ለሮዝ በመሰጠቱ ተናዳ ነበር። ጃክም ፍቅረኛውን ሮዝ ከሳም ጋር በማየቱ ተቆጥቶ ነበር። አሁን ሁለቱ ሀዘናቸውን ሲጋሩ በንግግር መሃል እርስ በርስ ይቀራረባሉ እና በፈረስ በረት ውስጥ ሆነው ፍቅር መስራት ይጀምራሉ። በዚያው አቅራቢያ ሲያልፉ ሳምና ሮዝ ከበረት ውስጥ ድምጽ ይሰማሉ። ወደ ውስጥ ሲገቡ ሮዝ ጃክና ሶፊያን በማየቷ ትደነግጣለች። በእውነቱ ጃክ በገሃዱ ዓለም የሮዝ ፍቅረኛ ነው። ስለዚህ ፍቅረኛዋን ከሌላ ሴት ጋር በማየቷ በጣም አዝና ከጃክ ጋር ተጣልታ ትወጣለች። ሳምም ሮዝን ከጀርባው ይከተላታል። ይህንን አሰልጣኙ ሲያውቅ በሶፊያና በጃክ ላይ በጣም ይቆጣል። ምክንያቱም በዚህ ድራማ ውስጥ ሶፊያና ጃክ የባለርስቱ ልጆች ናቸው። እናም በሳም አይን እነሱ ወንድምና እህት ናቸው። ስለዚህ በእነሱ ድርጊት ሳም ሊጠራጠር ይችላል እና የአሰልጣኙ እቅድ ሊበላሽ ይችላል። ስለዚህ አሰልጣኙ መጀመሪያ ሁለቱንም ይቆጣቸዋል፣ ከዚያም ከስራ ያባረራቸዋል። በሌላ በኩል ሮዝ ፍቅረኛዋን ከሌላ ሴት ጋር በማየቷ በጣም አዝና ነበር። አሁን ሳም የሮዝን ስሜት ለማስተካከል በሻማ መብራት እራት ያዘጋጃል። ይህንን በማየቷ ሮዝ በጣም ደስ ይላታል። ሁለቱም ብዙ ይጫወታሉ። ሳም ለሮዝ የባለርስቱ ልጅ ጃክ አታለለኝ፣ እሱ የእሱን ወንጀል በውስጥ ነፃ እንደሚወጣኝ ነግሮኝ ነበር። በሱ ምክንያት ተገርፌ ነፃነቴን ስጠይቅ ግን ቃሉን አጠፈ፣ መታኝ፣ ተፋብኝ። ነገር ግን ለምንም ነገር መልስ አልሰጠሁትም፣ ምክንያቱም እኔ በእርሱ ውስጥ ራሴን አይቼው ነበር። በእኔ ዓለም እኔም እንዲሁ ነበር። ሁል ጊዜ ሰዎችን በንቀት አያቸው ነበር። ለሰዎች ስሜት ግድ አልነበረኝም፣ ግን ዛሬ ይገብቶኛል ይላታል። የሳምን ንግግር ሰምታ ሮዝም አሁን ተወደው ይጀምራል እና ለመጀመሪያ ጊዜ ሮዝ እዚያ ጋራ ሳምን ትስመዋለች። በሌላ በኩል ይህንን በማየት የሳም አባትና አሰልጣኙ በጣም ደስ ይላቸዋል። ሳም ቀስ በቀስ እየተለወጠ እንደሆነ ይሰማቸዋል። በሌላ በኩል በገሃዱ ዓለም ሶፊያ ሆና የሰራችው ሴት በቃለ መጠይቅ ወቅት የሩሲያ ትልቁ ሀብታም የሳም አባት ልጁን በአንድ መንደር ውስጥ አስሮ በስሜቱ እየተጫወተበት እንደሆነ ለሁሉም ትናገራለች። ይህ ዜና በመገናኛ ብዙሃን እንደ ሰደድ እሳት ተሰራጨ። ሶፊያ ይህንን ወሬ ያሰራጨችው አሰልጣኙ ከስራ ስላባረራት ነበር። የሳምን መታገት ዜና የሰሙ ፖሊሶች ሁሉ ምርመራ ይጀምራሉ። የሳም አባት ፖሊሶች ወደዚህ እየመጡ መሆኑን ሲያውቅ ይህንን ሁሉ ማቆም አለብን ይላል። አሰልጣኙ ግን ፖሊሶች እዚህ ለመድረስ ጊዜ ይፈጅባቸዋል፣ ስለዚህ አንድ የመጨረሻ ትወና እናደርጋለን። ሳም ወይ ይስተካከላል ወይም ለዘላለም ትዕቢተኛ ሆኖ ይቀራል ይላል። አሰልጣኙ አሁን በመንደሩ ላይ የሞንጎላውያን ጥቃት ይፈጸም ይላል። በመንደር ውስጥ ሮዝ ለሳም ብንለያይ እንኳን ስለ ፍቅሬ አትጠራጠር፣ ፍቅሬ ላንተ እውነተኛ ነው ትለዋለች። በእውነቱ ሮዝ ዛሬ የዚህ ድራማ የመጨረሻ ቀን መሆኑ ታውቃለች። ከዚያም አርተር መጥቶ ሞንጎላውያን በመንደሩ ላይ ጥቃት እንደሰነዘሩ ይነግራቸዋል። ቶሎ ወደ መንደሩ መሄድ አለብን፣ አለበለዚያ መንደሩን ያቃጥሉታል ይላል። ሮዝና አርተር ወደ መንደሩ ይሄዳሉ። ሳም ግን ይፈራል፣ ወደ መንደሩ መሄድ አይፈልግም። ነገር ግን ሮዝ ወደ መንደሩ መሄዷን ሳይወድ ከሮዝ ጀርባ ወደ መንደሩ ይሄዳል። እዚያም ሞንጎላውያን አንዲትን የመንደሩ ልጃገረድ እንደያዙ ይታያል። የልጅቷም አባት ለሞንጎላውያኑ አለቃ እባክህ ልጄ ልቀቅልኝ ብሎ ይለምናል። አለቃው ለአባትየው አንድ እድል ይሰጠዋል። ከአንዱ ወታደራችን ጋር ታገር፣ ካሸነፍ ልጅህ ነጻ ትሆናለች፣ ከተሸነፍክ ግን ልጅህ ከኛ ጋር ትሆናለች ይለዋል። አሁን በልጅቷ አባትና በሞንጎሊያ ወታደር መካከል ውጊያ ይጀመራል። በእውነቱ የእውነተኛ ውጊያ ሳይሆን ሁለቱም በአሰልጣኙ ተዘጋጁ ስተንትሜን ነበሩ። ከብዙ ፍልሚያ በኋላ ወታደሩ የአባትየውን ጭንቅላት ይቆርጠዋል። ይህም ሰው ሰራሽ ጭንቅላት ነበር። አሁን የሞንጎሊያኑ አለቃ ልጅቷን ይለቃታል፣ ምክንያቱም አባትየው ለልጁ ህይወት ከፍሏል። አሁን ግን በልጅቷ ምትክ ሮዝን ይይዛሉ። ይህችን ልጅ ለማዳን ከወታደሮቻችን ጋር ሊታገል የሚችላል ይላል አለቃው። ሳም ይህንን ሲሰማ በጣም ይፈራል። ሮዝ እየጮኸች ሳምን ለእርዳታ ተጠራዋለች። እሱ ግን ፈርቶ ከዚያ መሄድ ይጀምራል። አሰልጣኙና የሳም አባት የሳምን ፈሪነት በማየታቸው በጣም ያዝናሉ። የብዙ ወራት
ድካማችን ከንቱ ሆነ ይላሉ። የሳም አባት ልጄን ጀግናና ጥሩ ሰው ማድረግ አልቻልኩም ይላል። ያኔ ሳም እንደገና ሰማይ ላይ የሚበረውን አሞራ ያያል። ሮዝ የመንደሩ ጠባቂ ነው ያለችው ትዝ ይለዋል። አሁን ሳም ይህ አሞራ ሮዝን እንዲያድን የሚፈልግ ይመስለዋል። ከዚያም ድፍረት አግኝቶ በፈረሱ ላይ ይቀመጣል እና ዱላ ይዞ ሮዝ ወደ ተያዘችበት ቦታ ይሄዳል። ሳም በበትሩ ሞንጎላውያንን ይመታቸዋል እና ሮዝን በፈረሱ ላይ ጭኖ ከዚያ ይወጣሉ። ሳምና ሮዝ እንደወጡ ፖሊሶቹ እዚያ ይደርሳሉ። ነገር ግን ሳምን እዚያ አያገኙትም። እዚያ የፊልም ቀረጻ ሹቲንግ እየተካሄደ እንደሆነ ይነገራቸዋል። ፖሊሶቹም ማንንም ማሰር አልቻሉም ነበር፣ ምክንያቱም ፊልም መቅረጽ ወንጀል አይደለም። ስለዚህ ፖሊሶቹ ከዚያ ይሄዳሉ። ሳምና ሮዝ በፈረስ ተጭነው ከመንደሩ ክልል ይወጣሉ። ሲሄዱም ወደ አንድ ዘመናዊ ነዳጅ ማደያ ይደርሳሉ። ዘመናዊ ነዳጅ ማደያ በማየቱ ሳም በጣም ይደነግጣል። አሁን ከዚህ በላይ ምንም ነገር ሳይረዳ አንድ ሰው ከጀርባ ይተኩስበታል እና ሳም ራሱን ይስታል። ከዚያ በኋላ ሲነቃ ከራሱ የፌራሪ መኪና ፊት ለፊት ራሱን ቆሞ ያገኘዋል። በ18ኛው ክፍለ ዘመን ያሳለፋቸው ቀናት ህልም የሆኑ ወይም እውነተኛ ምንም ሊረዳ አልቻለም። የሳም አባት ለሳም ባለፉት 3 ወራት በመኪና አደጋ ምክንያት በኮማ ውስጥ ነበር ይለዋል። ሳም አሁን ወደ ቀድሞ ህይወቱ ተመልሷል፣ ነገር ግን ሙሉ በሙሉ ተለውጧል። ቀድሞ ይመራበት የነበረው መጥፎ ህይወቱ አሁን አያስደስተውም። ሁል ጊዜ ሮዝ ትዝ ትለዋለች። ወደዚያ ፖሊስ መኮንን በመኪናው ቦኔት ላይ አንጠልጥሎት ወደ ነበረው ይሄዳል። ባደረገው ነገር በጣም አፍሮ ይቅርታ ይጠይቀዋል እና የፌራሪ መኪናውን በስጦታ መልክ ሰጥቶት ይሄዳል። አንድ ቀን ሳም ወደ ክለብ ሲሄድ እዛ የባለርስቱ ልጆች ጃክ እና ሶፊያን ያያቸዋል። ሳም ወደ እነሱ ሄዶ ሊያናግራቸው ይሞክራል። እነሱ ግን እንደማያውቁት ይነግሩታል። ምክንያቱም በውላቸው ላይ ድራማው ካለቀ በኋላ ለሳም ምንም እንዳይናገሩ ተጽፎ ነበር። ሳም በጣም በዚህ አዝኖ ሲሄድ ሁለቱ በሳም ሁኔታ አዝነው ሳምን ይዘውት ይሄዳሉ እና ከፈረስ በረት ውጭ ይተውታል። ሳም ወደ ውስጥ ሲገባ እዚያ ሮዝ ነበረች። ሮዝን በማየቱ ሳም በጣም ደስ ይለዋል። ታውቂኛለሽ ይላታል። ሮዝም አዎ በጣም ናፍቀኛል ትለዋለች። ሁለቱም ይተቃቀፋሉ። ከዚያም ሳም ሮዝን ይዞ ወደ አባቱ ይሄዳል። ሮዝን በማየቱ አባቱ ሳም እውነቱን አውቆ ይሆን ብሎ ይፈራል። ያኔ ሮዝ ለሳም አባት ሁሉንም እውነት ለሳም ነግሬዋለሁ ትለዋለች። ሳም ስለ ቀድሞ ስህተቱ አባቱን ይቅርታ ይጠይቀዋል። በአንተ ምክንያት ህይወትንና ሰብአዊነትን ተረዳው፣ እውነተኛ ፍቅሬን ማገኘው ብሎ ያመሰግነዋል። በፊልሙ መጨረሻ ሳም በዚያው መንደር ውስጥ ሆኖ ይታያል። አሰልጣኙ እሱን እንደቀየረው ሁሉ እሱም አሁን የአሰልጣኙን ቦታ በመተካት የተበላሹ ልጆቹን ወደዚያ መንደር በማምጣት የማረም ስራ ይሰራል። ታሪኩ በዚያ ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱን። በቀጣይ በሌላ የፊልም ታሪክ እስከምንገናኝ ቸር ቆዩልን።